እነ ሰይድ ዩቲዩብ ላይ ዝምጭጭ ያሉበትን ነገር ነው ማለት ነው ጀላቸው የመጣሁት። እነሱ ሰይድ በቃ ዩቲዩብ ላይ እንደሞቱ ያው እንደምታየው ነው ሁሉም ነገር ምናምን ብሎ ነበረ። ግን እንደውም ኡመር ምን አለ ብዙም አታውቂው ነገር አለ ብሏል ማለት ነው። እሱም ያላወራኝ ነገር አለ ማለት ነው። ሁለተኛ ነገር ደግሞ ምንድነው ሙቤ ዩቲዩብ ላይ አይቼው ነበር ተደብድቧል ምናምን ሲባል አይቼዋለሁ ማለት ነው። እሱ ላይ እኔ የሚመስለኝ የደበደቡት አሁን ኡመር ምንድነው ያለው ከደበደቡት በኋላ ካሳ ነው አይመስለኝም። እንደው መጀመሪያ ሽጣ ሰጥተው ሙንኪን ሊሆን የሚችለው የሷ ወንድሞች ማንም ሰው የእህቱ ወይም ደግሞ የልጁ ቤት ህይወት ሲበጠበጥ ዝም አይልም አይደለ? ከሸጣችሁ በኋላ ነው ሄደው የደበደቡት በጣም እርግጠኛ ነኝ። ግን ሰይድ ይገባሃል አይደል? ዩቲዩብ ላይ ዛት መጥተህ ምንም ችግር የለውም እያልክ አንተ እያጨበጨብክበት ቪዲዮ እሱ ግን ያኔ ለኔ ምንም ነገር አፈልግም ምናምን አለ። እንግዲህ በስንት ሰይድ ትንሽ ነገር መግዛት አይወድም። እንግዲህ እዩት ምን ስንት ግራም እንደሚገዛላት ይሄኔ በጣም ብዙ ግራም ይሆናል የገዛላት ማለት ነው። ኡመር ምንድን ያለው እንደ ቀላል ነገር ልጅቷ አነጋገሯ ቀዶ ዩቲዩብ ላይም እንኳን ይቅርና ካሜራ የሌለበት ካሜራ እንኳን ተደቅኖ ለአነጋገሯ የማትጠነቀቅ ልጅ ናች። እኔ ጣውንቷ ምናምን ስለሆንኩ ሳይሆን ሁላችሁም አይታችሁ የምትፈርዱት ነገር ነው ማለት ነው። ለምን ማንኛውም ሰው ካሜራ ፊት ለፊት የሚያወራውን ተጠንቅቆ ነው የሚያወራው። ያኔ ምንድነው ብሎ ማለት ነው። ካሜራ ፊት ለፊት ደግሞ ሰው የማይጠነቀቅ ከሆነ ካሜራን እያለ እንደዚህ ፊት ለፊት እያለ እንደፈለገ ሰው የሚያወራ ከሆነ በትክክለኛ ህይወቱ ምን ሊሆን እንደሚችል ማሰብ አይከብድም። በቃ እየተዛባ ነው። ልጅቷ ሲፈጠር ግራ ነው የምታስበው። ለዛም ነው ገና ሳታገባው ቀለበት የሚያክል ነገር ጥላ ምንም ችግር የለውም ያለችው ማለት ነው። እና በተረፈ ኡመር ድጋሚ ይቅርታ ጠይቃለሁ እንዳትቀየመኝ ማለት ነው። እኔም አልቀየምክም ሪከርድ ማስቀምጬልሃለሁ ማለት ነው። ግን እዚህ ጋር ማለት የምፈልገው ሰይድ ተሳስተህ እንኳን ይቅርና ዩቲዩብ ላይ ወጥተህ ማለት ነው በዛ በሰፈራችሁ ስታልፍ ሰይድ ለአዩ ቀለበት ድጋሚ ገዛላት ቢባል አንተ የሰርጉለት ቀለበት እጅ ላይ ከለበስክ ወንድ ነክ። ሰርጉ ሊቀር ይችላል ተብሏል። ኢንሻአላህ ይቅር ሰርጉ ራሱ ማለት ነው። ሰርጉ ግን ከሆነ ቀለበት ካደረክ እጅ ላይ ቀለበት ካደረክ እኔ በነገራችን ላይ ማለት ነው ቀለበቱ የዚህን ያክል እንትን ብሎኝ አይደለም። ግን ቀለበት አልወድም እንዳልክ ቀለበት ካደረክ እኔን ስንት ያችን የተናገርከኝን ቃል አስታውሳት። ይሄን ለኔ የገዛኸው ከኔ የሚበልጥ ነው ለአዩ የገዛኸው ማለት ነው። ገባ? ከኔ የሚበልጥ ነው ለአዩ የገዛኸው። ለሷ ድጋሚ ይጥፋ ብለክ እኔ ይቅርታ ጠይቄ ነበረ ይቅርታ ብዬካለሁ። ግን አንተ ይቅርታዬንም አልተቀበልክም ማለት ነው። በራስሽ ብር ከፈለግሽ ጊዜ ብለህ ነው የተውከው። አንተ ቀለበት ለአዩ ገዝተክ እጅ ላይ ቀለበት ከለበስክ እድሜ ልክን ልጆችን አላሳየም። እኔ እስካሁን ድረስ እኔ ስልኩን ያኔ ምንም ቢሆን በምንም ቢሆን ልጆቹን ፎቶአቸውንም ልልክልህ እችላለሁ። ልጆችን አልከለክልህም። አሁን ግን ሰርግ ላይ ቀለበት ካደረክና ለአዩ ቀለበት ከገዛላት እዛ አካባቢ እንኳን እንደው ልክ ወሬ እንደሚደርሰኝ ማወቅ አለበት። ከዚህ በኋላ ኡመር እንኳን ባይናገር ሌላ ሰው ሊነግረኝ ይችላል። ስለዚህ እንደ ድንገት እንኳን ከሰማውኝ ቀለበት ሰይድ ገዝቶላታል ተብሎ ወይ ደግሞ ሰይድ የሰርጉለት እንደዚህ ቀለበት ምናምን ካደረጋችሁ አልወድም እንዳልክ አርፋ አልወድም በል። አይ ካልክ በልጆች ቁረጥ። ልጆችን መቼም ቢሆን አላሳይክም። አይናቸው እድሜ ልክን አይናቸውን አታይም። እዛው አዩ ጋር የምትፈለፈለው ልጆችን እያየ ቁጭ ትላለህ ማለት ነው። እኔ በነገራችን ላይ እንደዚህ ያኔ ምናልባት የምትታዘቡ ሰዎች ልትኖሩ ትችላላችሁ። ግን ሰይድ እዚህ ጋር ወጥቼ ብዙ ነገር ያኔ የማልናገረው ብዙ ነገር ስለተናገረኝ አንደኛ ነገር ደግሞ አልወድም ካለ አልወድም ነው። ሶስተኛ አሁን ራሱ ማለት ነው ሰው እየላኩ ነው እነሱ ጸብ ላይ መሻኪል ላይ ሆነው ሰው እየላኩ ነው እንትን የሚሉት ይሄ ገበያ ምናምን የሚሄድላቸው ሰው ነው። ኡመር ራሱ እኔ እቃ እየገዛውኝ ነው ብሎ እቃ ግዛ ብሎኛል። እቃ አልጋ ምናምን እየገዛው ነው ብሏል። እንግዲህ እነሱ ሰውን ሁሉ አከፋፍሎ እየተገዛለት ነው ማለት ነው። ከዚህ ሁሉ ውጥንቅጥ ማለት ነው እንዴ ማግባት ከፈለክ ሰላም የሆነች ሴት
እቺ እኮ የእውነት እኮ አሁን እኮ ይሄ የእውነት ፍቅር እንዳልሆነ ከአሁኑ አስታወቀ። አስበው ገና አሁን ትዳር ውስጥ ሳትገባ እንደዚህ ያደረገች ቀለበቷን አውጥታ የሸጠች በእርግጠኝነት እኔ 100 ጠፍቶ አይደለም ተሽጦ ነው ይሄ ማለት ነው። አውጥታ የሸጠችብክ ነገ ትዳር ውስጥ ብትሆን አስበው። ነገ ምናልባት እዛ ቤት ውስጥ እንግዲህ ብዙ ነገር ሊኖር ይችላል አይደል? አሁን እዚህ ቤት ውስጥ ይሸጥ ቢባል ስንት ነገር አለ፣ ካሜራ አለ፣ በጣም ብዙ ነገር አለ። እኔ የማልጠቀምበት ግን ሰይድ የሚጠቀምበት ብሸጠው ብዙ ዋጋ የሚያወጣ እቃ አለ። ኢትዮጵያ ልክ እንደዛ ካደረግ ትሸጥብሃለች። ነገ ጠፋልት ወይ ሌባ ወሰደው ልትል ትችላለች። ያነት ነገር ብለሽ መበሳጨት፣ መናደድ፣ መከፋት ራስሽን መጉዳት የለብሽም። ልጆችሽን በደንብ ተንከባከቢ። ምንም ቢሆን እኔ ደግሞ እሱ ያለኝን እምቢ ማለት አልችልም። ያው ከነገረኝ ምንም ማድረግ አልችልም። እንዳልሽው ሽርጉዱም ያው ደስ አለኝም አላለኝም ሰይድ አለኝ ካለኝ ደግሞ ማድረግ ግዴታዬ ነው። ስለዚህ ለዛ ነው ያው ሽርጉድ ማለቴንም በእኔም አትከፊ ትቀየምኛለሽ ብዬም እያሰብኩ ነበር። አትናደጅብኝ። እኔም ያለውን ነገር አሳውቅሻለሁ። ከዚህ በኋላ ምንም ደብቅሽ ነገር የለም። ልጆችሽን በደንብ ተንከባከቢ። ያው ምን ላድርግ? ያው አትቀየሚኝ ብቻ። እየደበረኝ ነው ማወራሽ ይሄንንም ነገር። ያው ምንም ማድረግ አልችልም። ሰይድ አብሮ አደጌ ነው። ከዘመድም በላይ እንደ ጓደኛም ከወንድም በላይ ብዙ ነገር እንትን ነበር። ያለውን ነገር እንዳየሹ ስለሆነ እንደዛ ሆኗል። እንግዲህ ምን ላድርግ ሱመያ። እና ደግሞ ሌላ አንድ ነገርም አለ እያየሁት የተከታተልኩት ያለው ነገር አለ። ምንድነው መሰለሽ የቀለበት በጣም ውድ ቀለበት ገዝቶላት ነበረ። ያ ውድ ቀለበት ጠፋ ብላ ነበር እና የሆነ ነገር ሳይኖር አይቀርም። በጣም ጸብ ላይ ናቸው። ከፍተኛ ጸብ ላይ ነው ያሉት። ቀለበቱ በቃ ጠፋ። እሱ ሲያናግራት ጠፋ ብላ እንዴት ይጠፋል ብሎ ሲናገር በቃ ጠፋ ሌላ ግዛልኝ አለችው እና ማለት ነው። ግን ጉዳዩ ሌላ ነው። ሌላ ነገር አለ ሲመስለኝ ሰይድና ጉዳዩ እንዴት መሰለሽ? አንድ ጉዳይ አለ። እንደውም ሰርጉ ሊቀር ነው መሰለኝ አላውቅም። ብቻ የሚቀርበት ምክንያት ምንድነው? በሰማሁት ኢንፎርሜሽን ሀረር በሄዱ ሰዓት በጣም በውድ ዋጋ የገዛላት ቀለበት አለ። ከ1 ግራም 10,000 ከ10,000 በላይ 10 ምናምን የሚሆን የገዛላትን ቀለበቱ ጠፋ ብላ ስትናገር ነበር እና እንዴት ይጠፋል ብሎ ሲላት በጣም ተናዶ ሰይዶ እንዴት ይጠፋል? እንዴት ጠፋ ትይኛለሽ? በቀላሉ እንዴት ቀለበት ጠፋ የምትይኝ ሲላት በቃ ጠፋ ነው። ምን ነው መግዛት አትችልም? ግዛ በቃ ጠፋ አልኩ ጠፋ። ሙቤ ተደብድቦ አልነበረም? ወንድሞቹ ደብድበውት ነበረ እና እንዴት አስደበድብ ያለሽ እንደውም ብሎ ተጣልተው ነበር ከሰይድ ጋር ማለት ነው። እና ሙቤን ለመካስ ያንን ቀለበት ሳትሸጡ አትቀርም እንደጠረጠርኩት ማለት ነው። ሸጣ የሆነ ነገር ለማድረግ ነው መሰለኝ አላውቅም። ብቻ ያው እንደ ሀሳብ ነው ብቻ። እና ግን ከፍተኛ ጸብ ላይ ነው ያሉት። እንደውም በቃ እየጠረጠርኩ ነው እኔ እየደበረኝ ነው ነገሩ ሁላ ታውቂያለሽ። በቃ እየደበረኝ ነው ብቻ የሰይድ ነገር ስለሆነብኝ የሰይድ ነገር እንቢ ማለት ስለማልችል አድርግ ያለኝን እያደረግኩ ነው። እና ሱመያ ልጅቷ አነጋገሯ በጣም ከባድ ነው። እንደሰማሁት እንዴት በትንቂ ነው እንደዚህ የምትናገርኝ? ወደ የመን ሄዳለው ብሎ ነበር ሰይድ እና ብዙ ብዙ ነገር ተፈጥሮ ነበረ ታውቂያለሽ። እና እየተጠራጠርኩ ነው አሁን እኔ ይህንን ነገር ወርቁን ሽጣ ለሙቤ ካሳ ልታረግ ሳይሆን አይቀርም ብዬ ነው ያሰብኩት። ምክንያቱም ውድ ነው ቀለበቱ፣ ውድ ነው የገዛላት እና ለሙቤ ካሳ ልትሰጠው ነው። እኔ ልጅቷ ግራ እያጋባችኝ ነው፣ በጣም ነው ግራ እያጋባችኝ ያለችው።